ሰላም የኖር ሚዲያ ቤተሰቦች ዛሬ በምን የመጣን ይመስላችኋል? አልተሳሳታችሁም። በአንድ ሳምንት ቁጠባ ብቻ እስከ 150 ሺህ ብር የሚያበድራችሁን ተቋም ልንጠቁማችሁ። እንደሰማነው ከሆነ በአንድ ወር ቁጠባ ብቻ እስከ 500 ሺህ ብር የሚያበድሩ ሲሆን መኪና የመግዛት ሀሳብ ካላችሁ በአንድ ወር ውስጥ የምትገዙበትን እድል አመቻችተውላችኋል። እስኪ ሂደቱ ምን ይመስላል፣ ከእናንተስ ምን ይጠበቃል የሚለውን አብረን የምንሰማ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቻናላችንንም ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ራስሽንና የት እንደምንገኝ ለኖር ሚዲያ ተመልካቾች አስታውቂልን። ስሜ ምህረት አባየለ ይባላል። የህብረት ስራ ማህበሩ የብድርና ቁጠባ ኃላፊ ነኝ። በህብረት ስራ ማህበሩ ዋናው ቢሮ እንገኛለን በዚህ ሰዓት። ተቋማችሁ ምን አይነት የብድር አገልግሎቶችን ይሰጣል? እሺ፣ ተቋማችን የተለያዩ የብድር አገልግሎቶችን ይሰጣል። ከነዚህ ውስጥ ዋናዎቹ ለቤት የሚሰጠው የብድር አገልግሎት ነው። እስከ 12 ሚሊዮን ብር ድረስ ይሰጣል። እንደገና ደግሞ ለመኪና ለሚገዙ ሰዎች እስከ 8 ሚሊዮን ብር ድረስ መስጠት ይችላል። ለንግድና ለማህበራዊ ጉዳዮችም ተብሎ እንዲሁም ደግሞ ለተለያዩ አይነት የብድር ዘርፎች አገልግሎቶችን ይሰጣል። በጣም ጥሩ። አንድ ሰው ከእናንተ የብድር አገልግሎት ማግኘት ቢፈልግ ምን መስፈርቶችን ማሟላት አለበት? ዋናው የሚያሟላው የህብረት ስራ ማህበራችን አባል መሆን ነው። አባልኛ ጋር ሲሆኑ ምንድነው የሚያስፈልገው? የህብረት ስራ ማህበሩን እጣ ይገዛሉ። እንደገና ደግሞ መመዝገቢያ እንትን ደግሞ የመደበኛ ቁጠባቸውን ከፍለው አባል ከሆኑ በኋላ ከዛ በኋላ ለብድሩ የሚያስፈልገውን የተለያዩ ዋስትናዎች ሊሆኑ ይችላሉ፣ ቁጠባ ጊዜ ሊሆን ይችላል፣ የቁጠባ አማውንት ሊሆን ይችላል። እነሱን አሟልተው የብድር አገልግሎት ማግኘት ይችላሉ። በጣም አሪፍ። ወለዱስ ምን ያህል ነው? ወለዳችን እንደ ህብረት ስራ ማህበር ውስጥ እንደቆያችሁበት ጊዜ እና ደግሞ እንደ ብድራችሁ አማውንት ከ14.5% ሚኒመም እስከ 17.5% ደግሞ ማክሲመም ድረስ ወለድ እናስባለን። በወር ነው ወይስ በሌላ አይነት የከፋፈል መንገድ አለ? እሺ፣ የብድር አከፋፈል መንገዱ በወርም እንደን ደግሞ በሳምንትም አለ። ምንድነው ልዩነታቸው? ለመኪና፣ ለቤት፣ ለተለያዩ ትልልቅ ብድሮች ለሚወስዱ ሰዎች በወር ነው ተመላሽ የሚያደርጉት። ለንግድ የምንሰጠው ደግሞ የአጭር ጊዜ ብድሮች አሉ። ከ150 ሺህ ብር ጀምሮ እስከ 500 ሺህ ብር ድረስ አጭር ጊዜ የምንሰጣቸው ብድር አይነቶች ለነሱ ደግሞ በሳምንት ይሆናል ማለት ነው መመለሻ ጊዜያቸው። አንድ ደንበኛ ከእናንተ ሊወስደው የሚችለው የብድር መጠን ምን ያህል ነው? እሺ፣ ቅድም ሜንሽን እንዳደረግኩልሽ በብድር አይነቶቹ ይለያያሉ። ለምሳሌ ለቤት መግዣ ወይም ደግሞ መስሪያ ማደሻ ለሚፈልግ ሰው እስከ 12 ሚሊዮን ብር ድረስ ትልቁ የብድር መጠናችን ነው። ለመኪና ደግሞ መግዣ የሚፈልግ ሰው ደግሞ እስከ 8 ሚሊዮን ብር ድረስ ነው ትልቁ መጠኑ ማለት ነው። እንዲሁም ደግሞ ለንግድ መጀመሪያ ማስፋፊያ የሚፈልግ ሰው ደግሞ እስከ 2 ሚሊዮን ብር ድረስ ብድር ማግኘት ይችላል። ለማህበራዊ ጉዳዮች ደግሞ እስከ 1 ሚሊዮን ብር ድረስ መውሰድ ይችላል። እንደን ደግሞ ትናንሽ ነገሮችን ማሟላት፣ የቤት እቃ ማሟላት ለሚፈልግ ሰው ደግሞ ከ155 እስከ 500 ሺህ ብር ድረስ ባለው መውሰድ ይችላል ማለት ነው። ስለዚህ የሁሉንም የህብረተሰብ ክፍሎች ከቨር ለማድረግ ነው። ትልቅም ብድር ለሚፈልግ እንደን ደግሞ ትንንሽም ብድሮች ደግሞ መውሰድ ለሚፈልግ ሰው ለማካተት ብለን ነው እንደዚህ ያደረግነው። አዲስ ደንበኛ ለሚሆን ሰው እኛ ጋር አንድ ሰው አባል ከሆነበት ጊዜ ጀምሮ አዲስ ወይም ደግሞ ነባር አይደለም፣ በቃ አባል ከሆነ ጀምሮ እንደፈለገው የብድር አይነትና የቆይታ ጊዜ መስተናገድ ይችላል። ሁሉም እኩል ነው የሚስተናገደው። ኦኬ፣ ሶ መጠኑ የሚወሰነው እንደቆየበት ጊዜ ነው ማለት ነው። እንደቆየበትና እንደሚበደረው የብድር መጠን አይነት ማለት ነው። ለቤት ቅድም እንዳልኩት ለቤት ሲሆን ለማህበራዊ ጉዳይ ሲሆን እሱ እንደፈለገው አባሉ እንደፈለገው መጠን መሰረት ነው የሚስተናገደው። ከእናንተ የሚወስደውን የብድር አገልግሎት ለንግድ መጀመሪያ ወይም ንግድን ለማስፋፋት መጠቀም ይችላል? በደንብ ይችላል። ቁጠባ ይኖረዋል። ያው ቅድመ ቁጠባ ይኖረዋል። ቅድም መስፈርቶቹ ላይ ትንሽ እንዳወራ ነው እስከ 25% ሴቭ አድርጎ ለንግድ መጀመሪያ ማስፋፊያ መውሰድ ይችላል። አሁን የንግድ ላይ ሁለት አይነት አሰራሮች ይኖሩናል። የመጀመሪያው ምንድነው? እስከ 2 ሚሊዮን ብር ድረስ መበደር የሚችል ሰው 25% ቆጥቦ 3 ወር ቆጥቦ መውሰድ የሚችልበት አይነት የብድር አይነት ነው። ሌላው ደግሞ አስቸኳይ ብድር ወይም ደግሞ አስቸኳይ የንግድ ብድሮች የምንላቸዋሉ። ለምሳሌ ነጋዴዎች እንደምታውቂያቸው ጊዜ አይፈልጉም፣ ቶሎ ብር መውሰድ ነው የሚፈልጉት። ስለዚህ እንደነሱ አይነት የህብረተሰብ ክፍሎችን ለማስተናገድ በአጭር ጊዜ የሚወስዱት ከሳምንት ጀምሮ እስከ 1 ወር ድረስ የሚወስዱት ከ150 ሺህ ብር እስከ 500 ሺህ ብር ድረስ መውሰድ የሚችሉበት የብድር አይነት አለ። ስለዚህ ለንግድ ማስፋፊያም ቢሆን መጀመሪያ ቢሆን መውሰድ ይችላሉ ማለት ነው። በጣም ጥሩ። ለትናንሽ ንግዶችስ ምን አይነት ድጋፍ እያደረጋችሁ ትገኛላችሁ? አሁን እንዳልኩት ነው። ለምሳሌ ትላልቅ ብድሮች የምንላቸው እንደኛ አሰራር እስከ 2 ሚሊዮን ብር ድረስ መበደር የሚፈልግ ሰው ዋስትና እንጠይቃለን። የንብረት ዋስትና ሊሆን ይችላል። ትናንሽ ብድሮችን ግን ሰፖርት ለማድረግ ምን አድርገናል? በደሞዝ ዋስትና ብቻ ቅድም ሜንሽን ባደረግኩት መሰረት ከ150 ሺህ እስከ 500 ሺህ ብር ድረስ
ይወስዳሉ። ዋስትና የምንጠይቃቸው ምንድነው ሰፖርት ለማድረግ ንብረት ስለማይኖራቸው ወይ የደሞዝ ዋስትና ነው የሚያመጡት ወይም ደግሞ ሌላ አባል የሆነ ሰው እዚህ ህብረት ስራ ማህበር ውስጥ አባል የሆነ ሰው ዋስ ይሆናቸዋል። ወይም ደግሞ የቼክ ዋስትና ሲይዘው እንደዚህ አይነት ብድር አገልግሎቶችን ማግኘት ይችላሉ። ትናንሽ ንግዶችን መስራት ለሚፈልግ ሰው ማለት ነው። ስለዚህ ብድር ለመውሰድ ኮላተራል ወይም ዋስትና ያስፈልጋል ማለት ነው? አዎ ያስፈልጋል። እኛ ጋር የሚወሰዱት ብድሮች ሁሉም ዋስትና ያስፈልጋቸዋል። ምንድነው ግን እንደ ብድሩ አይነት ይለያያሉ። ለምሳሌ አሁን ለቤትና ለመኪና የሚወስድ ተበዳሪዎች ራሱ የሚገዙት ቤት ወይም ደግሞ የሚያሰሩት ቤት ወይም ደግሞ የሚያድሱት ቤት ራሱ ዋስትና መሆን ይችላል። ሌላ ተጨማሪ ዋስትና ይጠየቁ። የመኪናን ብድር አት ሴም ታይም የሚገዙት መኪና ነው ራሱ በዋስትናነት የሚያዘው እንጂ ሌላ ተጨማሪ ዋስትና ይጠየቁ። ሌሎችን ብድሮች እንደ ብድራቸው አይነት የተለያዩ ዋስትናዎች ይጠይቃሉ። የቡድን ዋስትና ወይንም ሌላ አማራጮች አሏችሁ? አለ፣ በደንብ አለ። አሁን እሱን የምንተገብረው ምን ላይ ነው? እስፔሻሊ ለመንግስት ሰራተኞችና የተለያዩ ቦታዎች ተቀጥረው ለሚሰሩ ሰራተኞች እና ንብረት በእጃቸው ለሌለ ለቤታቸው የሆነ ነገሮች መስራት ለሚፈልጉ፣ ቤታቸው ውስጥ የተወሰነ ቢዝነስ መስራት ለሚፈልጉ ወይም ደግሞ የቤት እቃ ማሟላት ለሚፈልጉ እርስ በርስ አንዳቸው ለአንዳቸው ዋስ የሆኑ በዛ መልኩ የምንሰጠው የብድር አይነት አለ። ከተቋማችሁ ብድር ለሚወስዱ ደንበኞች የምክር አገልግሎት ወይም ስልጠና ትሰጣላችሁ? አዎ እንሰጣለን። አንደኛ ማንኛውም ብድር የሚወስድ ሰው እኔም እንደ ብድር ኃላፊነቴ ብድር በሚጠይቅ ሰዓት ምን እንደሚያስፈልገው አንደኛ ለብድሩ፣ እንደን ደግሞ ንግድ መስራት ለሚፈልግ ሰው ደግሞ ፕሮፖዛል እንዴት ማዘጋጀት እንደሚችል፣ ንግዶቹን እንዴት መስራት እንደሚችል፣ ከዛ በኋላ ዋናው ነገር ብድር አንድ ሰው ወስዶ እንዴት መመለስ ይችላል ነው ዋናው ጥያቄ። ስለዚህ እንዴት ፎከስ አድርጎ ስራው ላይ በደንብ ፎከስ አድርጎ ስራውን ሰርቶ እንዴት ብድሩ መመለስ ይችላል፣ ወደፊት ደግሞ ሌላ ብድር እንዴት መውሰድ ይችላል የሚሉትን በደንብ ገለጻ እንሰጣለን ማለት ነው። ሌላው ስልጠናን በተመለከተ እስካሁን ድረስ ፎከስ አድርገን ስንሰራ የነበረው ሴቶች ላይ ነው። ሴቶች በብዛት ደግሞ ልጅ ወልደው ቤት የተቀመጡ ሴቶችን ለማበረታታት በተለያዩ ዙሮች ስልጠና ሰጥተናል። ሴቶችን በተመለከተ ቤት ውስጥ እንዴት ቢዝነስ መስራት ይችላሉ፣ ራሳቸው እንዴት ከፍ ማድረግ ይችላሉ፣ እንዴት መውጣት ይችላሉ። ያው ኢትዮጵያ ውስጥ ብዙ ጊዜ ሴቶች ከወለዱ በኋላ ቤት ውስጥ ነው የሚቀመጡት። ግን ስልጠናዎች ነፃ ስልጠና ነው፣ ባይተዌ ክፍያ አንጠይቅም። አባል ራሱ እንዲሆን ኤክስፔክት አናደርግም። ማስታወቂያ ሰርተን ተመዝግበው ጀስት በመመዝገብ ደረጃ ተመዝግበው ምንም ክፍያ ሳይጠየቁ ስልጠናዎችን ሰጥተናል። ከዚህ በፊት ንግድንም በተመለከተ እንዴት ደግሞ ሴቶች እንዴት ራሳቸውን ማብቃት ይችላሉ በሚለው ዘርፍ በደንብ ስልጠና ሰጥተናል። ከስልጠናውን በኋላ አባል ሆነው ስራ የጀመሩ ሴቶች አሉ ማለት ነው፣ እኛ ጋር አባል ሆነው። እሱ እንደሆነም አንድ አዲስ ብድር ለመበደር ላሰቡ ሰዎች ወይንም ንግድ ለመጀመር ላሰቡ ሰዎች መልካም ድል ይመስለኛል። በደንብ ስፔሻሊ ሴቶች እናበረታታለን። አንድ ነጋዴ ንግዱ እንዲያድግ በእናንተ በኩል ምን አይነት ድጋፍ ሊያገኝ ይችላል? ቅድም ሜንሽን እንዳደረግኩት አንድ ሰው ብድር ሲወስድ ብድር መውሰዱን ብቻ ሳይሆን የወሰደውን ብድር እንዴት በደንብ ተግባራዊ ማለት መውሰድ በፈለገበት ሰዓት ብሩን ማድረግ ባለበት ቦታ ላይ አስቀምጦት እንዴት ሰክሰስፉል እንደሚሆን በደንብ ገለጻ ይሰጠዋል። ከዛ በመቀጠል ደግሞ ብድሩን ከወሰደ በኋላ ሄደን ቼክ እናደርጋለን። የንግዱ ቦታ ሄደን በደንብ እየሰራ መሆኑን ምን ማድረግ እንዳለበት። ለምሳሌ አንዳንድ ቢዝነስ የሚሰሩ ሰዎች ሱቃቸውን ከከፈቱ በኋላ ሱቃቸውን ካሰማመሩ የሚፈልጉትን ነገር ካስቀመጡ በኋላ በጠዋት ገብተው ስራ መስራት የማይፈልጉ አሉ፣ ወይም ደግሞ የቢዝነሱን ያንን ኢንቫይሮንመንት ያልተቀላቀሉ አሉ። ስለዚህ እነሱ ምን እናደርጋለን? በየሱቃቸው በየንግድ ቦታቸው በመሄድ ቼክ እያደረግን እንዲበረታቱ፣ ኢቨን ራሱ በየወሩ የሚከፍሉትን ክፍያ እንዲከፍሉ መደወል መከታተል በራሱ በደንብ ሰርተው ብድራቸው መክፈል እንዳለባቸው ንግዳቸውንም ማስቀጠል እንዳለባቸው በደንብ እያስረዳን በስልክም በአካልም ክትትል እናደርጋለን። እንደ አንድ ነጋዴ ከእናንተ በገንዘብ ወስዶ ተበድሮ ወይም ስራ ጀምሮ ፌል ቢያደርግበት እና ገንዘቡን በጊዜው መክፈል ባይችል ምን አይነት መፍትሄ ነው የሚሰጡት? ምን ይባላል መሰለሽ፣ እንደ ህብረት ስራ ማህበር እንደገና ደግሞ እንደ አበዳሪ ተቋም ብድር ስትሰጪ ነው መመለሱን አለመመለሱን የምታውቂው። የምትሰጪው ሰው የሚሰጥሽ የንግድ ፕሮፖዛል ራሱ አባሉ በራሱ ብድሩን መመለስ ሙሉ ስራውን የምትሰሪው የዛኔ ነው፣ ገና ሲወስድ ማለት ነው። ብድሩን ሲወስድ ትክክለኛ ሰው ላይ ነው፣ ትክክለኛ የቢዝነስ ፕሮፖዛል ላይ ነው ወይ ብሩ ሄዶ ኢንቨስት የሚደረገው የሚለውን ነገር መጀመሪያ ነው የምንሰራው። ያ ማለት መመለስ የሚችልበትን ፕሮባቢሊቲ አስቀድመን 70% እና ከዛ በላይ እንሰራዋለን መጀመሪያ። ኢቨን ምን እንላለን ራሱ በብድር ክትትል ብድር ፌል የሚያደርገው ሲሰጥ ነው እንጂ ሲመለስ አይደለም።
ስትሰጪ በትክክለኛው ቦታ ላይ በትክክለኛው ፕሮፖዛል ላይ የምትሰጪ ከሆነ ፌል የሚያደርግበት ፕሮባቢሊቲ የለውም። ግን ዊዶን ነው ምን ሀፕን እንደሚያደርግ ምድር ላይ። ስለዚህ በሆነ ሚንስ እንኳን ፌል አድርጎ ብድሩ መክፈል የማይችልበት አቅም ቢደረግ አንደኛ የምንሰጣቸው የእፎይታ ጊዜያቶች አሉ። እንደ አባሉ እንደደረሰበት ችግር እንደገጠመው ሁኔታ የምንሰጣቸው የእፎይታ ጊዜቶች አሉ ማለት ነው። ከዚህ በፊትም ስናደርጋቸው እንደነበሩ በብዛት እኛ ጋር ምን ይከሰታል? የመኪና ተበዳሪዎች መኪናቸው ይጋጫል። ስፔሻሊ ከኛ ጋር መኪና የሚወስዱ ሰዎችና የወሰዱ ሰዎች በራይድ ስራ ላይ ነው የተሰማሩት ማለት ነው። ስለዚህ ምንድነው የሚሆነው? ሲጋጩ ያው ስራ አይሰሩም። መኪናው እስኪሰራ ድረስ አደጋ ከደረሰ በኋላ ስራ ስለማይሰሩም ብድራቸውንም አይከፍሉም። ስለዚህ ምንድነው እኛ የምናደርገው? የእፎይታ ጊዜ እንሰጣቸዋለን። መኪናው ተሰርቶ ወደ ስራ ገብቶ እስኪከፍሉ ድረስ መክፈል ወይም ደግሞ ገቢ ማግኘት እስከሚችሉ ድረስ የ1 ወር ወይ የ2 ወር እንደ ግጭቱ መጠን እንሰጣቸዋለን የእፎይታ ጊዜ። በዛ መልኩ ወደ ራሳቸው ተመልሰው ወደ ብድራቸው ወደ መክፈል ይሄዳሉ ማለት ነው። የክፍያ ጊዜ ማራዘም ወይንም ማስተካከል ይቻላል? እንደ ተበዳሪው እንዳጋጠመው ችግር መሰረት አድርገን ይቻላል። የተወሰኑ ጊዜያቶች መመሪያ ላይ ይኖሩናል። የብድር መመሪያ ላይ ይኖረናል። ምን ያህል ድረስ ኤክስቴንድ ማድረግ ይቻላል አንድ ብድርን የሚለውን ነገር በዛ መሰረት እንደ ተበዳሪው እንዳለበት ሁኔታ ታይቶ ከ1 ወር ማክሲመም እስከ 6 ወር ድረስ ከዛ በማያልፍ መንገድ ኤክስቴንድ ይደረጋል። በዚህ ያደረግነው አባል ላይ ስለሆነ ነው። ህብረት ስራ ማህበራት ቢዝነስ ላይ ወይም ደግሞ ይሄ ላይክ ወለዱ ላይ ወይም ደግሞ ሌሎች ነገሮች ላይ ሳይሆን አባሉ ላይ ነው ቤዝ ያደረግነው። እፎይታ ጊዜ የምንሰጠው ወለድ ወይ የምንቀንሰው ወይም ደግሞ ቅጣት የምንቀንሰው እየተከታተለን ሄደን ቼክ የምናደርገው መኪኖች ሲጋጩ ተከታትለን ኢቨን ኢንሹራንሱን ተከታትለን የምናስጨርሰው አባል ላይ ቤዝ ስለምናደርግ ነው። አባሉ ካልቆመ በስተቀር ብድሩን መመለስ ስለማይችል ማለት ነው። አባል ቤዝ ያደረገ ነው ማህበራችን። ሄኖሲስን ከሌሎች አበዳሪ ተቋማት ምን ለየት ያደርገዋል? ብዙ ለየት የሚያደርጉት ባህሪያቶች አሉ። ዋናው ግን በብዛት አባሎቻችን እኛን መርጦ የሚመጡበት ዋናው ነገር ብድር ሲበደሩ ከሚበደሩት ገንዘብ ላይ ብቻ ነው ወለድ የምናስበው። የምናስከፍለውም የተበደሩትን ገንዘብ ብቻ ነው። አንደኛውና ዋነኛው እሱ ነው። ምን ማለት ነው? ለምሳሌ ቅድመ የምትቆጥቡ ቁጠባ አለ። 1 ሚሊዮን ብር ለመበደር ለምሳሌ ለንግድ መበደር የሚፈልግ ሰው እስከ 250 ሺህ ብር ድረስ መቆጠብ አለበት። ስለዚህ ከኛ የሚወስደው ብድር 750 ሺህ ብር ነው ማለት ነው አይደለ? ስለዚህ ወለድ የምናስከፍለው የ750 ሺህ ብር ነው። ለምንሰጠው ጊዜ 4 ዓመት መመለሻ ጊዜ እንሰጣለን። ለ4 ዓመት ጊዜ ደግሞ የሚከፍለው 750 ሺህ ብር ብቻ ይሆናል ማለት ነው። እሱ ላስቀመጠው ቅድሚያ ላስቀመጠው ገንዘብ ኤክስትራ ወለድ አናስብበት። ምን ላይ ይሄ አንደኛ ምን አፌክት ያደርገዋል መሰለሽ? አባሉ 1 ሚሊዮን ብር ለ4 ዓመት ስትከፊ እና 750 ሺህ ብር ለ4 ዓመት ስትከፊ የምትከፊው ይሄ ወርሃዊ አማውንቱ ራሱ ይለያያል። ስለዚህ የሚሰራውን ስራ ሰርቶ ሁሉ ነገር እኛ ጋር ኢንቨስት ከሚያደርግ ለራሱም የተወሰነ ነገር ይዞ የተወሰነ ነው የሚከፍለው ማለት ነው። እሱ አንደኛው ዋነኛ ለየት የሚያደርገን ነገር ነው። ሌላው በአጫጭር ጊዜ ብድር አገልግሎቶችን እንሰጣለን። እንዳልኩሽ በሳምንት የምንሰጣቸው ብድር አይነቶች አሉ። ለትናንሽ ብድሮች ይህን ደግሞ ለመንግስት መስሪያ ቤቶች ካለ ዋስትና እርስ በርስ ብቻ ዋስ በመሆን አንዱ ለአንዱ ብቻ ዋስ በመሆን ቤታቸውን ለምሳሌ የመንግስት ሰራተኛ ወይም ደግሞ ተቀጥሮ የሚሰራ ሰራተኛ ከመስሪያ ቤቱ የብድር አገልግሎት ካላገኘ በስተቀር ቤት ውስጥ አንዳንድ ነገሮች ሀፕን የሚያደርጉ ነገሮች ማህበራዊ ጉዳዮችን ከቨር ማድረግ የሚችልበት ብዙ ኦፕሽን አይኖረውም። ስለዚህ እሱን በምን አስተካከልለት? አባል ሆኖ እኛ ጋር በመቆጠብ የሚቆጥበውን በጣም ትንሽ አማውንት ነው። የብድሩን 20% ብቻ ነው ሴቭ የሚያደርገው። ወለዱም ለነሱ የተሻለ አነስ አድርገን የሚያስተካክል ነው። እርስ በርስ ዋስ ሆኖ ቤት ውስጥ ማድረግ የሚፈልጉትን ነገሮች ለምሳሌ አሁን ብዙ ሰው ትልልቅ ነገሮችን ትልልቅ ብድሮችን ተበድሮ ነው ለሰርግ ወይ ለሆነ ነገር ሀፕን ለሚያደርጉ ነገሮች ግን በትንንሽ ነገር ብዙ ዋስትናዎችን ሳይጠየቅ እርስ በርስ ብቻ ዋስ በመሆን ቤት ውስጥ ያሉ ጓዳ ውስጥ ያሉትን ነገሮች ከቨር ለማድረግ ለመምላት የሚጠቀምበትን እድል አመቻችተናል ማለት ነው። ከሌላው ለየት በዚህ ያደርገናል። አንድ ደንበኛ ከእናንተ በአጭር ጊዜ ውስጥ መበደር ቢፈልግ ምን ያህል ጊዜ መቆጠብ አለበት? አጭሩ ጊዜያችን ሳምንት ነው። በአንድ ሳምንት ውስጥ አንድ ሰው እስከ 150 ሺህ ብር ድረስ መበደር ይችላል። ቅድም ሜንሽን እንዳደረግኩት ለነጋዴዎች ነው ይሄ ፓኬጅ የተዘጋጀው።
ቶሎ የተወሰነ ገንዘብ አግኝተው ቶሎ ያው ብር ማዘዋወር ስለሆነ ነጋዴ በአንድ ሳምንት እስከ 150 ሺህ ብር ድረስ እንሰጣለን። ከዛ ደግሞ እስከ ወር ድረስ መቆጠብ የሚችል ደግሞ እስከ 500 ሺህ ብር ድረስ መስጠት እንችላለን ለንግድ። እንደዛ እያለ ጊዜያቶች ይለያያሉ። የሚቆጥቡትም ቁጠባ ይለያያሉ፣ ፐርሰንቱ የፕሪ ሴቪንጉ ማለት ነው። እንደገና ደግሞ የሚቆዩበትም ጊዜ ይለያያል ማለት ነው። እንዳልኩሽ በአንድ ወር እስከ 500 ሺህ ብር ድረስ ለነጋዴዎች እንሰጣለን። በአንድ ወር ደግሞ በተመሳሳይ ፓኬጅ ለመኪና ተበዳሪዎች 50% ሴቭ ላደረጉ ተበዳሪዎች መኪና መስጠት እንችላለን። እሱም እስከ 8 ሚሊዮን ብር ድረስ ማበደር እንችላለን። ከዛ በኋላ ያሉት ጊዜያቶች 3 ወር፣ 4 ወር፣ 6 ወር እያሉ ትልቁ 6 ወር ነው። በዛ መልኩ ብድራቸው መውሰድ ይችላሉ ማለት ነው። የሚቆጥቡት ቁጠባም ይለያያል። ለምሳሌ አሁን መኪና ለመውሰድ የፈለገ ሰው እንዳልኩሽ በ50% ፕሪሴቭ ያደረገ ሰው በወር ውስጥ እስከ 8 ሚሊዮን ብር ድረስ መበደር ይችላል። 3 ወር ደግሞ ሴቭ ማድረግ የፈለገ ሰው 40%ን ቆጥቦ አሁንም እስከ 8 ሚሊዮን ብር ድረስ ለመኪና መውሰድ ይችላል። ከዛ በመቀጠል ደግሞ ለ4 ወር ሴቭ ማድረግ የፈለገ ሰው 30% ሴቭ ያደርጋል፣ የብድሩን ቅድመ ሴቪንግ ማለት ነው። እንደገና ደግሞ 6 ወር መቆጠብ የፈለገ ሰው ደግሞ 20% የብድሩን 20% ብቻ በመቆጠብ እስከ 8 ሚሊዮን ብር ድረስ መበደር ይችላል ማለት ነው። አንዴ ሴቭ ይደረጋል። ለምሳሌ ለወር ከሆነ አንዴ ሴቭ ያደርጋል 50%ቱን። 6 ወር ግን መቆጠብ የፈለገ ሰው ግን በየጊዜው ስለሆነ ብር የሚያገኘው የተወሰነ እያደረገ እያጠራቀመ እስከ 6 ወር ድረስ 20%ቱን ሞልቶ ብድሩን ማመልከት ይችላል ማለት ነው። ይሄ አሁን ለመኪና ተበዳሪዎች ነው። ለንግድ እንዳልኩሽ ቅድም ከሳምንት ጀምሮ እስከ ወር ድረስ ከ150 ሺህ እስከ 500 ሺህ መውሰድ ይችላል። ለንግድ ያለ ሴም ታይም ደግሞ እስከ 3 ወር 25% ቆጥበው እስከ 2 ሚሊዮን ብር ድረስ መውሰድ ይችላል ማለት ነው። ለማህበራዊ ጉዳይ ተመሳሳይ እስከ 1 ሚሊዮን ብር ድረስ 25% ቆጥቦ ለ3 ወር ያክል ድረስ ቆጥቦ መውሰድ ይችላል ማለት ነው። ለቤት ከሆነ 6 ወር ይቆጥባል። አሁን አክቹሊ ቅርብ ጊዜ የምንለቀው አንድ ፓኬጅ አለ ቤትን በተመለከተ፣ በቅርቡ እናሳውቃለን። ሚዲያዎችም ላይ አዲስ የምንጀምራቸው ፓኬጆች አሉ ቤትን በተመለከተ። እስካሁን ድረስ ግን ባለው 12 ሚሊዮን ብር ድረስ መበደር የፈለገ ሰው 6 ወር 30%ን ሴቭ በማድረግ ብድር መውሰድ ይችላል። የቤት ብድር መውሰድ ይችላል ማለት ነው። አንድ ደንበኛ የእናንተ አባል ለመሆን ምን መስፈርቶችን ማሟላት አለበት? በጣም ቀላል ነው። አንደኛ ከ18 ዓመት በላይ መሆን ይጠበቅበታል። መታወቂያ፣ የነዋሪነት መታወቂያ እና ደግሞ 10 ሺህ ብር ያስፈልገዋል። 10 ሺህ ብሩ ምንድን ነው ብለሽ ከጠየቅሽኝ 5 ሺህ ብሩ የህብረት ስራ ማህበሩን እጣ ወይም ደግሞ አክሲዮን የሚገዛበት ነው። ያ ማለት በየአመቱ ህብረት ስራ ማህበሩ ከሚያተርፈው ትርፍ በገዛው እጣ መሰረት ትርፍ የሚካፈልበት ነው ማለት ነው። ይሄ አንደኛ ምን ያሳያል? ህብረት ስራ ማህበሮች ውስጥ የሚሰሩት የትኛውም ትርፎች መልሶ ወደ ህብረት ስራ ማህበሩ አባል ነው የሚሄደው። የህብረት ስራ ማህበሩ ዋናው ጥቅሙ ይሄ ነው። ከወለድ የሚገኙ ትርፎች፣ ከአገልግሎት መስጫ ወይም ደግሞ ሰርቪስ ቻርጅ የሚገኙ ትርፎች፣ ከተለያዩ ከመመዝገቢያ የሚገኙ ትርፎች መልሰው ወደ አባሉ ነው የሚመለሱት፣ ወደ አባሉ ኪስ ነው የሚመለሰው ማለት ነው። ስለዚህ አንድ የህብረት ስራ ማህበሩ አባል ሆነ እጣ ገዛ ማለት አንድ ባለቤት ነው ማለት ነው። ህብረት ስራ ማህበር የሚለየው አንዱ ይሄ ነው። አንድ ድምፅ አለው ማለት ነው። የትኛውም ቦታ ላይ እኩል ድምፅ የመስጠት የመሳተፍ መብት ይኖረዋል ማለት ነው። ሌላው ከ5 ሺህ ብሩ በተጨማሪ 3 ሺህ ብር የመመዝገቢያ ክፍያ ይኖረዋል። እንደገና ደግሞ 2 ሺህ ብር መደበኛ ቁጠባ ይኖረዋል። አጠቃላይ 10 ሺህ ብር ማለት ነው የሚያስፈልገው። ፎርም ሞልቶ አባል ይሆናል። የቁጠባ ደብተር ይኖረዋል ማለት ነው። እቺ 2 ሺህ ብር በየወሩ ቁጠባ ይኖረዋል። መደበኛ ቁጠባ ነው፣ ግዴታ ነው። አንድ ሰው ማለፍ የለበትም። ወር በየወሩ 2 ሺህ ብር ሴቭ ያደርጋል። በዛውም የአባሉን የቁጠባ ባህሉን በደንብ እንዲያሳድግ ያደርገዋል ማለት ነው። ሄኖሲስ በቀጣዮቹ ዓመታት ምን አቅዷል? እንደ ህብረት ስራ ማህበር እንደ ተቋም ብዙ እቅዶች ይኖሩታል። ዋናው ግን የተቋቋመበት ዋናው ዓላማ እንደሆነ መጠን ማህበረሰባችንን በተለያዩ በሚፈልገው ጉዳይ ላይ ማገዝ ዋናው ዓላማችን ነው። ከዛ በተጨማሪ ደግሞ በአፍሪካ ደረጃ ትልቅ ህብረት ስራ ማህበር ሆኖ አሁን የሚሰጣቸውን አገልግሎቶች በስፋት በተደራሽነት በኢትዮጵያ በሁሉም ቦታዎች ቅርንጫፍ ኖሮት ማህበረሰቡን ማገልገል ነው ዋና ዓላማው የሚሆነው ማለት ነው። ስለዚህ በተለያዩ ቦታዎች ቅርንጫፍ ከፈተ ማለት በተለያዩ ቦታዎች ያሉትን የማህበረሰብ ክፍሎች በደንብ ያግዛል ማለት ነው። አሁን ከሚሰጣቸው ፕሮዳክቶች ደግሞ በደንብ በስፋት በደንብ ማህበረሰቡን በሚያገለግል መልኩ ዲፕሊ ሄዶ ያሉትን ክፍተቶች በማየት ማገልገል ዋናው ዓላማ ይሆናል ማለት ነው። በአፍሪካ ደረጃ ታዋቂ ህብረት ስራ ማህበር መሆን ዋና ዓላማው ነው ማለት ነው። በጣም ትልቅ ህልም ይመስለኛል። እውነት ነው።
በመጨረሻም ቀረ የምትይው ወይንም ለተመልካቾቻችን ማስተላለፍ የምትፈልጊው መልእክት ካለ ድል ልስጥሽ። እሺ አመሰግናለሁ። ማስተላለፍ የምፈልገው መልእክት ምንድነው? ወደ ህብረት ስራ ማህበራችን መጥተው አባል እንዲሆኑና ከዚህ በፊት የጠቀስኳቸውን አገልግሎቶች እንዲያገኙ፣ ስራ መስራት የሚፈልጉ ንግድ መጀመር ፈልገው መጀመሪያ ገንዘብ ማግኘት ላቃታቸው፣ እንደገና ደግሞ መኪናቸው ከነዳጅ መኪና ወደ ኤሌክትሪክ መኪና መቀየር የፈለጉ፣ እንዲሁም ደግሞ አዲስ መኪና መግዛት የፈለጉትን፣ ቤት መስራት፣ መግዛት፣ ማደስ የሚፈልጉትን ሁሉንም አገልግሎቶች በሄኖሲስ ማግኘት ስለሚችሉ እንዲመጡ አባል እንዲሆኑ አክሲዮናቸውን ገዝተው የህብረት ስራ ማህበሩ አንዱ ባለቤት እንዲሆኑ እጋብዛለሁ። አድራሻችን ምናልባት ማወቅ ለሚፈልግ ሰው ዋና መስሪያ ቤታችን ቄራ ታክሲተራ አዲሱ ታክሲተራ ፋሚሊስ ህንፃ 3ኛ እና 6ኛ ፎቅ ላይ እንገኛለን። እንደገና ደግሞ በብራንቻችን ጀሞ ብራንች ደሊና ሞል 2ኛ ፎቅ ላይ እንገኛለን። ወይም ደግሞ በስልክ ቁጥሮቻችን እየደወሉ መረጃዎችን በማግኘት አባል መሆን ይችላሉ ማለት ነው። በጣም እናመሰግናለን። እኛም በጣም እናመሰግናለን ስለመጣችሁ። እንደሰማችሁት ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለተለያየ አይነት የስራ ሀሳቦቻችሁ እኛ ጋር መፍትሄ አለ እያሉ ነው። ከታች ባለው ስልክ ቁጥር በመደወል ወይንም ቢሮአቸው ድረስ በመምጣት እነሱ ማግኘት ትችላላችሁ። ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እስከሚቀጥለው ሳምንት ቻው።